ሰላም የቻናላችን ቤተሰቦች በእያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ የአማርኛ ፊደላትን ከሀ እስከ ፐ የማሳወቃችሁ ይሆናል። በኦንላይን መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እናንተ በምትጠቀሙት አናግሩን። በኦንላይን ተምራችሁ በአጭር ጊዜ ጥሩ አንባቢና ጸሐፊ መሆን ትችላላችሁ። ቀጥታ ወደ ትምህርታችን ስንሄድ ይቺ ማን ናት? ሀ ናት። ሀ ያው ሁ ይቺ ሂ ይቺ ሃ ይቺ ሄ ይቺ ህ ይቺ ሆ። እንደገን ሃ ሁ ሂ ሃ ሄ ህ ሆ። እሺ ማናት? ለ ናት። ለ ሉ ሊ ላ ሌ ል ሎ። እንደገን ለ ሉ ሊ ላ ሌ ል ሎ። ይቺ ደግሞ ማናት? ሀ ናት። ሀ ሁ ሂ ሃ ሄ ህ ሆ። እንደገን ሃ ሁ ሂ ሃ ሄ ህ ሆ። በመቀጠል እቺ ማን ናት? እቺ መ ናት። መ ሙ ሚ ማ ሜ ም ሞ። እንደገን መ mu mi ma me m mo ከዛ ይቺ ማናት? ሰ ናት። ሰ ይቺ ሱ ይቺ ሲ ይቺ ሳ ይቺ ሴ ይቺ ስ ይቺ ሶ። እንደገን ሰ ሱ ሲ ሳ ሴ ስ ሶ ሶ። እሺ መልካም። በመቀጠል ይቺ ማን ናት? ረ ናት። ረ ሩ ሪ ራ ሬ ር ሮ። እስቲ እንደገን ረ ሩ ሪ ራ ሬ ር ሮ ሮ። እሺ ይቺ ማን ናት? ሰ ይቺኛዋ ሱ ይቺ ሲ ይቺ ሳ ይቺ ሴ ይቺ ስ ይቺኛዋ ሶ። እሺ ይቺ ማን ናት? ሰ ከዛ ይቺኛዋ ሱ ይቺ ሲ ይቺ ሳ ይቺ ሴ ይቺ ስ ይቺ ሶ። እሺ በመቀጠል ይቺ ማን ናት? ሸ ናት። ሸ ከዛ ይቺ ሹ ይቺ ሺ ይቺ ሻ ይቺኛዋ ሼ ይቺ ሽ ከዛ ይቺኛዋ ሾ። እስቲ እንደገን ይቺ ማን ናት? ሸ ከዛ ይቺ ሹ ይቺኛዋ ሺ ይቺኛዋ ሻ ይቺ ሼ ይቺ ሽ ይቺኛዋ ሾ ሾ። እሺ በመቀጠል ይቺ ማን ናት? ቀ ናት። ቀ ከዛ ይቺ ቁ ይቺ ቂ ይቺኛዋ ቃ ይቺ ቄ ይቺ ቅ ከዛ ይቺኛዋ ቆ። እስቲ እንደገን ቀ ቁ ቂ
ቃ ቄ ቅ ቆ ቆ። እሺ ከዛ ይቺ ማናት? በ ናት። በ ይቺ ቡ ይቺ ቢ ይቺ ባ ይቺ ቤ ይቺ ብ ይችኛዋ ቦ። እንደገን በ ቡ ቢ ባ ቤ ብ ቦ ቦ ናት። አሁን የአንደኛ ፊደሎች፣ የሁለተኛ ፊደሎች፣ የሶስተኛ ፊደሎች የሚለውን ደግሞ በቀላሉ መለየት ትችላላችሁ። ሁለተኛ ፊደሎች ከጎን ከጎናቸው ላይ ቅጥላላቸው። ሶስተኛ ፊደሎች ደግሞ ከግራቸው ያው ዘወር ዘወር ያሉ ናቸው። አምስተኛ ፊደሎች ደግሞ ከግራቸው ላይ በግራ በኩል ሁሌም ቢሆን ቀለበት ይኖራቸዋል ማለት ቀለበት ወይም ዜሮ ይኖራቸዋል። በዚህ አንደኛዋን ከአንደኛዋ በቀላሉ መለየት ትችላላችሁ። በኦንላይን ብትማሩ ደግሞ የበለጠ በጣም በአጭር ጊዜ ብቁና ጥሩ አንባቢ መሆን ትችላላችሁ። ወደ ቀጣዮች ፊደላት ስናልፍ ይቺ ማናት? ቨ ናት። ቨ ይቺ ቡ ይቺ ቪ ይቺ ቫ ይቺ ቬ ይቺ ቭ ይቺኛዋ ቮ። እንደገን ቨ ቡ ቪ ቫ ቬ ቭ ቮ። እሺ ቨ ቡ ቪ ቫ ቬ ቭ ቮ። እሺ ይቺ ማናት? ተ ናት። ተ ተ ቱ ቲ ታ ቴ ት ቶ። እንደገን ተ ቱ ቲ ታ ቴ ት ቶ ቶ። በመቀጠል ይቺ ማናት? ቸ ናት። ቸ ይቺ ቹ ይቺ ቺ ይቺ ቻ ይቺ ቼ ይቺ ች ይቺኛዋ ቾ። እንደገን ቸ ቹ ቺ ቻ ቼ ች ቾ ቾ። ይቺ ማናት? የ ይቺ ዩ ይቺ ይ ይቺ ያ ይቺ የ ይቺ ይ ይቺኛዋ ማናት? ዮ። እንደገን የ ዩ ይ ያ የ ይ ዮ ዮ ናት። እሺ ይቺ ማናት? ነ ናት። ነ ከዛ ይቺኛዋ ኑ ይቺ ኒ ይቺ ና ይቺ ኔ ይቺ ን ይቺኛዋ ኖ። ያው ነ ኑ ኒ ና ኔ ን ኖ ኖ እንላታለን ማለት ነው። ኖ። እሺ ወደ ቀጣዩ ስናልፍ ይቺ ማናት? ኘ ናት። ኘ ይቺ ኙ ይቺ ኚ ይቺ ኛ ይቺ ኜ ይቺ ኚ ከዛ ይቺኛዋ ኞ። እንደገን ኘ ኙ ኚ ኛ ኜ ኚ ኞ ኞ። እሺ ቀጣይ ይቺ ማናት? አ ናት። አ ይቺ ኡ ይቺ ኢ ይቺ አ ይቺ እ ይቺ እ ይቺኛዋ ኦ። እስቲ እንደገን አ ኡ ኢ አ ኤ
ኦ ኦ እንላታለን። እሺ እቺ ማናት? ከ ናት። እቺ ደግሞ ከ እንላታለን። ከ ኩ ኪ ካ ኬ ክ ኮ እንደገን ያው እቺ ከ ናት። ከ እቺ ኩ እቺ ኪ እቺኛዋ ካ እቺ ኬ እቺ ክ እቺኛዋ ኮ እንደገን ከ ኩ ኪ ካ ኬ ክ ኮ። እሺ እቺ ማናት? ሀ ናት። ሀ እቺ ሁ እቺ ሂ እቺ ሃ እቺ ሄ እቺ ህ እቺ ሆ። ሀ ሁ ሂ ሃ ሄ ህ ሆ። እሺ እቺ ማናት? ወ ናት። ወ እቺ ው እቺ ዊ እቺ ዋ እቺ ዌ እቺ ው እቺኛዋ ወ። እንደገን ወ ው ዊ ዋ ዌ ው ወ ወ። እሺ እንዳልኳችሁ የሁለተኛ ፊደሎችን ለመለየት ከጎናቸው ላይ ቅጥል አላቸው። ኙ ኡ ኩ ሁ ው እያንዳንዳቸውን ስትያቸው በተመሳሳይ ሶስተኛ ፊደሎች ደግሞ ከእግራቸው ወደ ቀኝ ዘወር ዘወር ያሉ ናቸው። አምስተኛ ፊደሎች ደግሞ ምን አላቸው? ከእግራቸው ላይ ቀለበት አላቸው። ቀለበት አላቸው ማለት ነው። በዚህ አንደኛው ማናት ሁለተኛው ማናት የሚለውን በቀላሉ መለየትና እንትን ማለት ትችላላችሁ። በኦንላይን ብትማሩ የበለጠ በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድትችሉ አድርገን እናስተምራችኋለን። ወደ ቀጣዮች ስናልፍ ይቺ ማናት? ዘ ናት። ዘ ይቺኛዋ ዙ ይቺ ዚ ይቺ ዛ ይቺ ዜ ይቺ ዝ ይቺ ዞ። እንደገን ዘ ይቺ ዙ ይቺ ዚ ይቺ ዛ ይቺ ዜ ይቺ ዝ ይቺኛዋ ዞ። ያው ዘ ዙ ዚ ዛ ዜ ዝ ዞ ዞ። እሺ ይቺ ማናት? ዠ ናት። ዠ ይቺኛዋ ዡ ይቺ ዢ ይቺ ዣ ይቺ ዤ ይቺ ዥ ይቺኛዋ ዦ ዦ። እንደገን ዠ ዡ ዢ ዣ ዤ ዥ ዦ። እሺ ይቺ ደግሞ ማናት? ደ ናት። ደ ዱ ዲ ዳ ዴ ድ ዶ። ያው ደ ከዛ ይቺ ዱ ይቺ ዲ ይቺ ዳ ይቺ ዴ ይቺ ድ ይቺኛዋ ዶ። እሺ ይቺ ማናት? ገ ናት። ገ ይቺ ጉ ይቺ ጂ ይቺኛዋ ጋ ይቺ ጌ ይቺ ግ ይቺኛዋ ጎ። ያው ገ ጉ ጂ ጋ ጄ ግ ይቺ ጎ ጎ ናት። እሺ ይቺ ማናት? ጠ ናት። ጠ ይቺ ጡ ይቺ ጢ ይቺ ጣ ጢ
እቺ ጤ እቺ ጥ እቺኛዋ ጦ እንደገን ጠ ጡ ጢ ጣ ጤ ጥ ጦ ጦ እንላለን ማለት ነው። ወደ ቀጣዩ ስናልፍ ይቺ ማናት? ጨ ናት። ጨ ከዛ ይቺ ጩ ይቺኛዋ ጪ ይቺ ጫ ይቺ ጬ ይቺ ጭ ይቺኛዋ ጮ እንደገን ጨ ጩ ጪ ጫ ጬ ጭ ጮ ጮ። እሺ ይቺ ማናት? ጰ ናት። ጰ ናት ይቺ ጰ ከዛ ይቺ ጱ ይቺ ጲ ይቺ ጳ ይቺ ጴ ይቺ ጵ ይቺኛዋ ጶ እንደገን ጰ ጱ ጲ ጳ ጴ ጵ ጶ ጶ። እሺ ወደ እነዚህ ስናልፍ ደግሞ ይቺ ጸ እንላታለን። ጸ ከዛ ይቺ ጹ ይቺ ጺ ይቺ ጻ ይቺ ጼ ይቺ ጽ ይቺ ጾ እንደገን ጸ ያው ጹ ጺ ጻ ጼ ጽ ጾ። እሺ ይቺ ደግሞ ፈ እንላታለን። ፈ ከዛ ይቺ ፉ ይቺኛዋ ፊ ይቺ ፋ ይቺ ፌ ይቺ ፍ ይቺ ፎ እንደገን ፈ ፉ ፊ ፋ ፌ ፍ ፎ። እሺ ይቺኛዋ ማናት? ይቺ ጸ ናት። ጸ ጸ ይቺና ይቺ ተመሳሳይ ናቸው። ጸ ጹ ጺ ጻ ጼ ጽ ጾ። እስቲ እንደገን ጸ ጹ ጺ ጻ ጼ ጽ ጾ ጾ እንላቸዋለን ማለት ነው። እንዳልኳችሁ መጀመሪያ ላይም የመጀመሪያ ፊደሎች ምንም የላቸውም። ሁለተኛ ፊደሎች ከጎናቸው ላይ ቅጥል አላቸው እያንዳንዳቸውን ለመለየት። ሶስተኛ ፊደሎች ከእግራቸው ላይ ዘወር ዘወር ያልናቸው ወደ ቀኝ በኩል። አምስተኛ ፊደሎች ደግሞ ሁሌም ቢሆን ከእግራቸው ላይ ቀለበት አላቸው። በዚህ እያንዳንዳቸውን በቀላል መንገድ መለየት ትችላላችሁ ማለት ነው። ወደ ቀጣዩ ፊደላት ስንሄድ ቀጣዮቹ ይቺ ማናት? ጀ ጀ ይቺ ጁ ይቺ ጂ ይቺ ጃ ይቺ ጄ ይቺ ጅ ይቺ ጆ። ያው ጀ ጁ ጂ ጃ ጄ ጅ ጆ ጆ። ዘን ይቺ ማናት? አ ናት። አ ይቺ ኡ ይቺ ኢ ይቺ አ ይቺ ኤ ይቺ እ ይቺኛዋ ኦ እንደገን አ ኡ ኢ አ ኤ እ ኦ። ይቺ ደግሞ ማናት? ሀ ናት። ሀ ሁ ሂ ሃ ሄ ህ ሆ እንደገን እስቲ ያው እቺ ሀ ብዙሃን ሀ ምንላት ማለት ስንት አይነት ሀ ነው ያየ ነው። ከዚህ ጋር ሶስት አይነት ሀ ሀ ሁ ሂ ሃ ሄ ህ ሆ ሆ። እሺ እቺ ማናት? ፐ ናት። ፐ ፑ ፒ ፓ ፔ ፕ ፖ። ያው ፐ ፑ ፒ
ፓ ፔ ፐ ፖ ፖ ናት ማለት ፖ። የአማርኛ ፊደላት እንግዲህ ሙሉ እነዚህን ይመስላሉ። ከሀ ጀምረን እስከ ፐ ድረስ አየናቸው ማለት ነው። በዚህ መንገድ እነዚህን ፊደሎች ቪዲዮ እየደጋገማችሁ ካያችሁ ከተማራችሁ በቀላሉ ማንበብ መጻፍ ትችላላችሁ ማለት ነው። እንዲሁም ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ ጥሩ አንባቢና ጸሐፊ እንድትሆኑ አድርገን እናስተምራችኋለን። እንዲሁም ደግሞ ህጻናትን ማስተማር የምትፈልጉ ወላጆችን በተመሳሳይ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። ህጻናትን ከመጀመሪያው ጀምሮ ከመናገር መጻፍ፣ ማንበብ እንዲችሉ አድርገን እናስተምራችኋለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘውላችሁ።